ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ረቡዕ ጥር 6 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር ሶማሊያን ጎበኙ። የኢትዮጵያ የደህንነት ተቋማት ኃላፊ በቀጠናዊ ውጥረቶች መሃል ሞቃዲሾን የጎበኙ ሲሆን የጠቅላይ ሚኒስትሩን መልእክት ለሶማሊያው ፕሬዝዳንት ማድረሳቸው ተጠቁሟል። በአፍሪካ ቀንድ ያለውን ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ኒሳ ዋና ዳይሬክተር አምባሳደር ሬድዋን ሁሴን በትላንትናው ዕለት ጥር 5 ቀን 2018 ዓ.ም ሞቃዲሾን ጎብኝተዋል። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ መልእክትን ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል ነው የተባለው። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸውን ጋርኖ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክትም ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያ ሆነ የሶማሊያ መንግስት ስለ ስብሰባው ውጤት እስካሁን የሰጡት ይፋዊ መግለጫ የለም። በጉብኝቱ ወቅትም አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር መሐመድ ሳላድ ጋር በኤጀንሲ ዋና መስሪያ ቤታቸው ተገናኝተው መወያየታቸው ተገልጿል። ፕሬዝዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም የውይይት ዝርዝር መረጃ ይፋ አልተደረገም። ጋርኖ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢስማኤል ኦመር ጌሊ በጅቡቲ ያደረጉትን ውይይት ተከትሎ ነው ተብሏል። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱበት አዲስ ዲፕሎማሲያዊ ውጥረት በተጋጋመበት ወቅት የተደረገ ነው። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥር በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። ኢትዮጵያ የረጅም ጊዜ ስትራቴጂካዊ አጋሯ መሆኗን እስራኤል ገለጸች። እስራኤል በአፍሪካ ቀንድ ያላትን ዲፕሎማሲያዊ እንቅስቃሴ ባጠናከረችበት በዚህ ወቅት የሀገሪቱ የውጭ ጉዳይ ሚኒስቴር ኢትዮጵያ የረጅም ጊዜ ስትራቴጂካዊ አጋር ናት ሲሉ ገልጸዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደር አበራ ጋር በኢየሩሳሌም ተገናኝተው ከተወያዩ በኋላ ኢትዮጵያ የረጅም ጊዜ ስትራቴጂካዊ አጋር በማለትም ገልጸዋታል። ሁለቱ ወገኖች የተወያዩት አራተኛው የኢትዮ እስራኤል የፖለቲካ ምክክር ከመካሄዱ በፊት የሁለትዮሽ ግንኙነታቸውን ይበልጥ ለማሳደግ ዝግጅት ላይ ባሉበት ወቅት ነው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ባሰፈሩ ጽሑፍም ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከተ ነበር ያሉ ሲሆን እንዲሁም እስራኤል ከኢትዮጵያ ጋር ያላትን ግንኙነት ይበልጥ ለማጠናከር እንደምትፈልግ በድጋሚ ገልጸዋል። በተጨማሪም በኢራን አመራሮች ላይ የሚሰነዘሩ ትችቶችን ጨምሮ ሰፋ ያሉ ቀጠናዊ ስጋቶችን ያነሱ ሲሆን ታሪካዊ ሲሉ የጠሩት የእስራኤልና የኢትዮጵያ ወዳጅነት ያለውን ጠቀሜታ አጽንኦት ሰጥተውበታል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ እንደገለጸው አምባሳደር ሀደራ ከጌዲዮን ሳር ጋር ያደረጉት ውይይት በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር ላይ ያተኮረ ነበር። በደቡብ ምዕራብ ኢትዮጵያ ክልል በጉብኝት ላይ የነበሩ ሁለት የተርኪ ዜግነትና አንድ ኢትዮጵያ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ታጣቂዎቹ ባሳለፍነው ሰኞ ዕለት ጥቃቱን የፈጸሙት በክልሉ ምዕራብ ኦሞ ዞን ሱሪ ወረዳ ኮካ ተብሎ በሚጠራው ቀበሌ ውስጥ ነው። በቀበሌውም ለደቂቃዎች የዘለቀ የተኩስ እሩምታ መስማታቸውን የአካባቢው ነዋሪዎችን ጠቅሶ ዶቼ ቬሌ ዘግቧል። በስፍራው ሲደርሱም ሁለት የውጭ ሀገር ዜጎችና አንድ ኢትዮጵያዊ መልክ ያለው ሰው ተገድለው መመልከታቸውንም ነዋሪዎች መግለጻቸውን ዘገባው አክሏል። የሟቾቹ አስክሬንም በመከላከያ ሰራዊትና በአካባቢ ጸጥታ አካላት አማካኝነት ወደ ሚዛን ከተማ መወሰዱ ተገልጿል። በአካባቢው አልፎ አልፎ የእርስ በርስ መጠቃቃትና የከብቶች መዘራረፍ መኖሩን የጠቀሱት የወረዳው ነዋሪዎችም በውጭ ዜጎች ላይ ይህን መሰል ጥቃት ደርሶ ሲመለከቱ ግን የመጀመሪያቸው መሆኑን ተናግረዋል። በወረዳው የአገር መከላከያ ሰራዊት አባላትና የክልሉ የጸጥታ አካላት ቅንኝት እያደረጉ እንደሚገኙ አስተያየት ሰጪዎቹ ተናግረዋል። ይሁን እንጂ የጥቃት አድራሾቹ ማንነት እስካሁን አለመታወቁን ዘገባው አክሏል። በክልሉ በተፈጸመው ጥቃት ሁለት የተርኪ ዜጎችና አንድ የኢትዮጵያ መገደላቸውን ያረጋገጠው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ጥቃት አድራሾቹ የአርብቶ አደር ሽፍቶች ናቸው ብሏል። የክልሉ መንግስትም የሰፈር ሽፍቶች ሲል በመግለጫ የጠቀሳቸው ጥቃት አድራሾቹ ለዝርፊያ ብለው ክቡር የሆነውን የሰው ልጅ ሕይወት አጥፍተዋል ሲልም ወንጅሏል። በጥቃቱ ለጠፋው የሰው ሕይወትም የተሰማውን ጥልቅ ሐዘን የገለጸው የክልሉ መንግስት ለሟች ቤተሰቦችና ወዳጆችን መጽናናት ተመኝቷል። ክልሉ ይህን አረመኔያዊ ድርጊት የፈጸሙትን ሽፍቶችም ተከታትሎ ለህግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ስራ እያካሄደ ይገኛል ያለው የክልሉ መንግስት መግለጫ የአካባቢው ማህበረሰብ እንቅስቃሴያቸውን በመከታተልና ለጸጥታ ኃይሉ አስፈላጊውን ጥቆማ በመስጠት እንዲተባበሩት ሲልም ጥሪውን አቅርቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው።
በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ዜናዎች እናልፋለን። አርቲፊሻል ኢንተለጀንስ ለአፍሪካ $1 ትሪሊዮን የሚገመት ተጨማሪ ሀብት አማራጭ ይዞ እየመጣ መሆኑ ተጠቆመ። በአፍሪካ ልማት ባንክ የወጣው አዲስ ሪፖርት አርቲፊሻል ኢንተለጀንስ እንደ አውሮፓውያን አቆጣጠር በ2035 በአፍሪካ አጠቃላይ የሀገር ውስጥ ምርት ላይ እስከ $1 ትሪሊዮን ሀብት ሊጨምር እንደሚችል ተጠቁሟል። ይህም የሀገሪቱን አሁናዊ አጠቃላይ የኢኮኖሚ ምርት 1/3 ያህል ነው። ይህ እድል ሊገኝ የሚችለውም አፍሪካ እያደገ ባለ የዲጂታል አቅሟ በወጣት የሰው ኃይል ብዛት እየተከናወኑ ባሉ ዘርፈ ብዙ ማሻሻያዎች ምክንያት ነው። ይህም ሀገሪቱን በዓለም አቀፍ ደረጃ ለኤአይ እድገት ተመራጭ ከሆኑ አካባቢዎች አንዷ ያደርጋታል ተብሏል። እንደ ሪፖርቱ መረጃ ይህ የኤአይ የሚገኘው ሀብት ከፍተኛ ተጽዕኖ ፈጣሪ ከሆኑ 5 ዘርፎች እንደሚገኙ የተጠቆመ ሲሆን ዘርፎቹ በጥቅሉ ከቴክኖሎጂ የሚገኘውን ትርፍ 58% ወይንም $580 ቢሊዮን ያህሉን ድርሻ ይዛሉ ተብሎ ይጠበቃል። ዘርፎቹ ግብርና፣ የጅምላ ሽያጭና ችርቻሮ ንግድ፣ ማኑፋክቸሪንግና ኢንዱስትሪ 4.04፣ ፋይናንስ፣ የጤናና የህይወት ሳይንስ መሆናቸው ተገልጿል። ይህንን እድል እውን ለማድረግም 5 ቁልፍ ጉዳዮች እንደ ቅድመ ሁኔታ ተቀምጠዋል። እነዚህም መረጃ፣ የኮምፒውተር መሰረተ ልማት፣ የመስኩ ክህሎቶች፣ አስተዳደራዊ ተአማኒነትና የካፒታል ተደራሽነት ናቸው ተብሏል። የአፍሪካ ልማት ባንክ በእነዚህ ዘርፎች ኢንቨስትመንቶችን ለመደገፍ ዝግጁ መሆኑን በድረገጹ ባወጣው መረጃ ያመላከተ ሲሆን መንግስታትና የግል ዘርፍም ስትራቴጂውን ወደ ተግባር ለመተርጎም በትብብር እንዲሰሩ ጥሪ አቅርበዋል። በመጨረሻም የቬንዙዌላ ከፍተኛ የህግ አውጪዎች ከ400 በላይ እስረኞች መፍታታቸውን አስታወቁ። በቬንዙዌላ የሚንቀሳቀሱ የመብት ተሟጋቾች በፖለቲካ ጉዳዮች የታሰሩ ዜጎች ይፈቱ በሚል ባቀረቡት የይግባኝ ክስ መሰረት እስረኞች መፈታታቸው ተገልጿል። ነገር ግን ይህ የህግ አውጪዎቹ መግለጫ ይዞት የወጣው የእስረኞች ቁጥር ባለፉት ቀናት ከ70 የማይበልጡ እስረኞች መፈታታቸውን የሀገር ውስጥ የመብት ተሟጋች ድርጅቶችን ከሰጡት መግለጫ ጋር ተቃራኒ ነው ተብሏል። የብሔራዊ ምክር ቤቱ ፕሬዝዳንት የሆኑት ማክሰኞ በፓርላማ ስብሰባ ላይ 400 እስረኞች መፈታታቸውን አስታውቀዋል። ሮድሪጌዝ ለፓርላማው እንደተናገሩትም የፖለቲካ እስረኞች ሳይሆኑ ህግን የጣሱና ህገ መንግስቱን የጣሱ አንዳንድ ፖለቲከኞች የመልቀቅ ውሳኔ ተላልፏል ብለዋል። አጃንስ ፍራንስ ፕሬስ የዜና ወኪል ስማቸውን እንዲገልጹ ያልፈለጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ጠቅሶ እንደዘገበው ከተለቀቁት መካከል የአሜሪካ ዜጎች ይገኙበታል ብለዋል። ባለስልጣኑ በቬንዙዌላ ውስጥ የታሰሩ አሜሪካውያን እንዲፈቱ በተደጋጋሚ ውትወታ ሲደረግ ቆይቷል ብለዋል። የእስረኞቹ መለቀቅም በጊዜያዊ ባለስልጣናት በትክክለኛው አቅጣጫ ላይ አስፈላጊ እርምጃ ነው ብለዋል። ሮድሪጌዝ እና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጥር 3 የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በአሜሪካ ወታደሮች መታፈናቸውን ተከትሎ በርካታ እስረኞች እንደሚፈቱ ቃል መግባታቸው ይታወሳል። በቬንዙዌላ ውስጥ የፖለቲካ እስረኞች እንዲፈቱ ለበርካታ ዓመታት የመብት ድርጅቶች፣ ዓለም አቀፍ አካላትና ተቃዋሚዎች ጥሪ ሲያደርጉ ቆይተዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።